ሰላም ጤና ይስጥልኝ የተከበራችሁ የዜብራ ቲዩብ ተመልካቾቻችን፣ ዛሬ በሀገራችን የመከላከያ አቅም ላይ ትልቅ ለውጥ የሚያመጣና ዓለም አቀፍ ትኩረትን የሳበ እጅግ አንገብጋቢ መረጃ ይዘንላችሁ ቀርበናል። ኢትዮጵያ የአየር ኃይሏን በዘመናዊ ቴክኖሎጂ ለመገንባት በጀመረችው ጉዞ የተባበሩት አረብ ኤምሬትስ 20 የሚጠጉ ሚራጅ 2000 ተዋጊ ጀቶችን ለኢትዮጵያ ልትለግስ መሆኑ ተሰምቷል። ይህ መረጃ የወጣው ደግሞ ጠቅላይ ሚኒስትር አብይ አህመድ በጥቁር አንበሳ ኤር ሾው ላይ በመገኘት የኢትዮጵያ አየር ኃይልን በሚቀጥሉት 5 ዓመታት ውስጥ በከፍተኛ ሁኔታ እንደሚዘምን በገለጹት ማግስት ነው። ዛሬ በዚህ ጉዳይ ዝርዝር መረጃዎችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በቅርቡ በተካሄደው የጥቁር አንበሳ ኤር ሾው ላይ ባደረጉት ንግግር መንግስት የአየር ኃይልን የመዋጋትና የማስፈጸም አቅም ለማሳደግ ትልቅ ትኩረት መስጠቱን አረጋግጧል። እንደ ጠቅላይ ሚኒስትሩ ገለጻ በሚቀጥሉት 5 ዓመታት ውስጥ የአየር ኃይሉን በሰው ኃይል፣ በቴክኖሎጂ እና በዘመናዊ የጦር መሳሪያዎች የማዘመን ሰፋ ያለ ፕሮግራም ተነድፎ ወደ ስራ ተገብቷል። አሁን ደግሞ ወደ ትልቁ ዜና እንለፍ። ዓለም አቀፍ የመረጃ ምንጮች እንደጠቆሙት የተባበሩት አረብ ኤምሬትስ በባለቤትነት የምትጠቀማቸውን ወደ 20 የሚጠጉ ሚራጅ 2000 ሁለገብ ተዋጊ ጀቶችን ለኢትዮጵያ ለመስጠት በዝግጅት ላይ ነች። አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። እነዚህ ጀቶች ለምን ለኢትዮጵያ ያስፈልጉ? አንደኛው ሁለገብነት ነው። ሚራጅ 2000 ጀቶች በአየር ላይ ፍልሚያ ሆነ በምድር ላይ ያሉ ኢላማዎችን በመምታት ረገድ እጅግ ፈጣንና ውጤታማ ናቸው። ሁለተኛው ስትራቴጂካዊ አቅም ነው። እነዚህ ጀቶች ወደ ኢትዮጵያ መግባታቸው የአየር ክልላችንን አስተማማኝ ከማድረጉም በላይ በማንኛውም ጊዜ ለሚሰነዘር ጥቃት ፈጣን ምላሽ ለመስጠት ይረዳሉ። ይህ ስምምነት በወሬ ብቻ የቀረ አይደለም። በቅርቡ በረራዎችን የሚከታተሉ አካላት እንዳረጋገጡት በኤምሬትስ መንግስት የተከራየ የፈንጀት ኤክስፕረስ ንብረት የሆነው ቦይንግ 737 አውሮፕላን በሁለቱ ሀገራት መካከል ተደጋጋሚ በረራዎችን እያደረገ ይገኛል። ይህ አውሮፕላን ለጀቶች የሚያስፈልጉ መለዋወጫ ዕቃዎችን፣ የቴክኒክ ድጋፎችን ወይም ባለሙያዎችን እያጓጓዘ ሊሆን እንደሚችል ግምቶች አሉ። ይህ የሚያሳየው ወታደራዊ ትብብሩ ወደ መሬት እየወረደ መሆኑን ነው። የወታደራዊ ተንታኞች እንደሚሉት ኢትዮጵያ ከቅርብ ጊዜ ወዲህ የቱርክና የቻይና ድሮኖችን ወደ ታጠቀው ኃይሏ አቀላቅላለች። አሁን ደግሞ እነዚህን ሚራጅ 2000 ጀቶች መጨመሯ አየር ኃይሉን በአፍሪካ ቀዳሚ ከሆኑት ተርታ ያሰልፈዋል። ይህ የ5 ዓመት የዘመናዊነት እቅድ ሲጠናቀቅ ኢትዮጵያ ማንኛውንም አይነት ሉዓላዊነት ስጋት የመመከት አቅሟ በከፍተኛ ደረጃ ይጨምራል። እናንተስ ተመልካቾቻችን ይህ የኤምሬትስና የኢትዮጵያ ወታደራዊ ትብብር እንዲሁም የሀያዎቹ ጀቶች መምጣት በሀገራችን ሰላምና ደህንነት ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ ጻፉልን። ስለተከታተላችሁን እናመሰግናለን። ለዜብራ ቲዩብ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። በቀጣይ በሌላ መረጃ እስክንገናኝ ቸር ሰንብቱ።